ሰው ባይሰማ ስልጣኑ ያንተ ቢሆን ሁሉን ማድረግ ብትችል የልብህን ሁሉ ብታረግ ግፍ ብትፈጽም ማንም ባስርህ ባይገዛ ማን አለብኝ ብትል እንዳትረሳ እንባ አለብህ። ስልጣን ላይ ያላችሁ አሁንም እንዳትረሱ እንባ አለ። ነገም ወደ ስልጣን የምትወጡ እንባ አለ። ባለሀብቶች እንባ አለ። ጉልበት አለን የምትሉ እንባ አለ። ግፈኞች እንባ አለ። የቤተሰብ ሐዘን እግዚአብሔርን ጋደረሰ። ኤልያስን ጠራው። ቴስቢያው ኤልያስ መጣ። አንተ ንጉሥ ሆይ አለው። ገደልከው አይደል ያን ድሃ? ሰው አያውቅም ብለህ በምስጢር አስገደልከው አይደል? ከሚስት ጋር እንተያያታለን። እግዚአብሔር እንዲህ ይልሃል፣ በድብቅ አይደል ያረከው? በአደባባይ ይከፍልሃል። ደሙን ውሻ ስላስከው ታማኙን አቀኛውን ምስኪን ያገርህን ዜጋ እንዲያርገህ ከሌላ እንደተወለደ አንገላት ተገደልከው። ቆይ እግዚአብሔር ይፈርዳል። ያንተንም ደም ውሻ ይልሰዋል፣ የሚስትህንም ደም ውሻ ይልሰዋል። ዘርና ዘርህን እጠርገዋለሁ ስለ አንዱ ስለ ናቡቴ ደም፣ ስለ ታላቁ ኃይል ተገፍተው ስለሚያነግሱ በራቸውን ዘግተው ስለሚያነቡ ሰዎች በአንተ መንግሥት በእንዲህ አይነት ሁኔታ በአሰቃቂ ግድያ ስለተረሸኑ ሰዎች እግዚአብሔር የሚፈርድበት ዘመን ጊዜ ይመጣል። ታየዋለህ።